እውቀት ብቻ ሳይሆን ስነ ምግባር ያላቸው ስርዓትን የተላበሱ ስለሆኑ ትልቅ ኢማም ዛሬ እንደ ተምሳሌት እናነሳለን። ወጣቱ አርቲስቱን፣ ዘፋኙን፣ ተጫዋቹን ተምሳሌት ባደረገበት በዚህ ከንቱ ወቅት እንዲህ አይነት ታላላቅ ስብዕናዎቻችንን ተምሳሌት ማድረግ ግድ ይለናል። አዎ እኒህ ታላቅ ግለሰብ ኢማሙ ማሊክ እብኑ አነስ ይባላል። ስብዕናቸው የረጋ አላህን የሚፈሩ ነበሩ። ረቢዕ ከሳቸው ስትሄድ ከእውቀቱ በፊት ስብዕናቸውን ተማራለች። ለአላህ የተሰራ ይዘልቃል። ከአላህ ውጭ ከፈለክበት ያንን አገልግሎት፣ ያንን መጽሐፍ፣ ያንን ዳዕዋ መንገድ ላይ ይቆረጣል። እሳቸው ያሉበት ቦታ ጫጫታ የለም፣ ስክነት የበዛበት ረብሻ የለው። እሳቸው ቁጭ ይላሉ፣ ደረሶች ማንበብ ይጀምራሉ። ሁሌ ለሐዲስ ሲወጡ ወደ ሰርግ ወይም ወደ ዒድ ፕሮግራም የሚሄዱ ነው የሚመስሉት። በጣም ለብሰው ሽቶ ተቀብተው ነው የሚወጡ። የነቢዩን ሐዲስ ነው የሚያስተላልፉት ሰለላሁ ዐለይሂ ወሰለም። ሐዲሱን አከበሩት፣ አከበራቸው። ኢንተንሱሩላህ የንሱርኩም፣ አላህን ከረዳችሁት በትክክል ለማድረስ አላህ ይረዳችኋል ብሏል። አላህ 20,000 ድርሃም ቤቱን ሽጦ ሂሻምን ወደ ኢማሙ ማሊክ ላከ። ሂሻም የሳቸውን የትምህርት አስተማማር አያውቅም። መስጂድ ገባ፣ ቁጭ አለ። እኔ ሐዲስ ልቀራን የመጣው ሐዲሱን አንብቡብኝ አለ። ተቆጡ። በሳቸው አስተምህሮት ሚማር ነው እንጂ የሚያነበው እሳቸው አይናገሩ። ሐዲሱ ይቀራል፣ ይተነትናል። ንገሩኝ እንጂ አላቸው። አንተ አንብብ አሉ። አረር ሰው ያንብቡ ተከራከራቸው። አስወጡት። ይሄ አደበቢስ አሉ። የእሳቸው እዛ ያሉ ጥበቃዎች አወጡና 17 ጅራፍ ገረፉት። ውጭ እያለቀሰ ጠበቃቸው። ጨርሰው ሲወጡ አባቴ 20,000 ድርሃም ቤቱን ሽጦ ሐዲስ ቅራ ቢለኝ እርሶ ይደበድቡኛል፣ አላህ ዘንድ እፋረዳቸዋለሁ አላቸው። ታዲያ በምንድነው ይቅር ምትለኝ አሉ። በቃ በመቱኝ ልክ ሐዲስ ያስተምሩኝ አለ። 17 ሐዲስ እንደቆሙ አስተማሩ። እሱን ሐፈዘና ያ ኢማም አላቸው፣ ዱላውን ጨምርና ሐዲሱን ጨምረኝ አላቸው። እስር ቤት ውስጥ ከተታቸው። ደጋጎቹ ተፈትነዋል ወዳጆች። አሸዱ ናሲ በላእን አልአንቢያ፣ ከሰዎች ውስጥ ፈተና የሚበዛባቸው ነቢያቶች ናቸው ብለዋል። ከዛ ሰው እንደ ኢማኑ ይፈተናል፣ እንደ ደረጃ አላህ ሞክሮ ያያል። እዛ ወዲያ ነው የሚሸልም። ነቢዩላህ አዩብን ከፈተነው በኋላ እና ወጀድናሁ ሳቢረን፣ ታጋሹን አገኘ ነው የሚያምር ባሪያ አለዋል። የምትወጣበት ስራ፣ ንግዱ፣ ትምህርቱ፣ የህይወት ጉዞ በሱ እንጂ በማን ይሆን? የተሰጠን እውቀት ትንሽ ነው። ስለ ተሸከምናት ሩህ እንኳን ጠይቀን መልስ አልተሰጠን። ኢማሙ ማሊክ ጺማቸው ተላጭቶ እስር ቤት ገቡ። ከባባድ ዱላዎችን አስተናገዱ። ከመደብደብ የተነሳ እጃቸው ወለቀ። አልሐምዱሊላህ አሉ ለደረሶቹ። ለምን አሏቸው? የነቢዩን ቤተሰብ በእኔ የተነሳ ነገ አላህ እሳት ውስጥ ሲከተው ነቢዩን ማየት አልችልም ነበር። አልሐምዱሊላህ بنعمته تتم الصالحات وبفضله تتنزل الخيرات والبركات